በአሜሪካ 14 ከተሞች ኢትዮጵያኑንና ትውልደ ኢትዮጵያኑን በ5 ዓመቱ የእድገትና ትራንስፎርሜሽን እቅድና ተያያዥ ጉዳዮች ዙሪያ ለማወያየት ታቅዶ ተግባራዊ እንቅስቃሴ ተደርጓል። በዚሁ መሰረት በ13 ከተሞች ውይይቱ የተካሄደ ሲሆን ከነገ በስቲያም በላስ ቬጋስ ውይይቱ ይካሄዳል። በኦሃዮ ኮሎምበስ በተካሄደው ስብሰባ የፌዴሪ መንግስትን ወክለው በውይይቱ የተሳተፉት የገቢዎችና ጉምሩክ ባለስልጣን ዋና ዳይሬክተር አቶ መላኩ ፈንታ ውይይቱ የተሳካ እንደነበር በዌብካም በሰጡን አስተያየት ገልጸዋል። ኢትዮጵያኑና ትውልደ ኢትዮጵያኑ በኢንቨስትመንት መስኩ በመሳተፍም ሆነ የመንግስት ትላልቅ ፕሮጀክቶችን በመደገፍ የድርሻቸውን ለመወጣት ቃል የገቡበት መድረክ ነበር ብለዋል አቶ መላኩ። በኢንቨስትመንት ዙሪያ ላይ እንዴት ዲያስፖራ ወገናችን ይሳተፋል በሚለው ዙሪያ ላይ አንደኛ ባሉ ህጎች የኢንቨስትመንት ህጎች ምን ይመስላሉ፣ የኢንቨስትመንት ማበረታቻዎች ምን ይመስላሉ፣ በምን ኤሪያ መሰማራት ዲያስፖራው ይችላል የሚል የመሳሰሉ ጥያቄዎች ነበሩ። ከዚህም ባሻገር በየተቋሙ ያለው የቢሮክራሲ ጉዳይ በተለይ የአገልግሎት አሰጣጥ የገቨርንመንትን ጉዳይ የተመለከቱ ጥያቄዎች በርከት ያሉ ተነስተዋል። በዚህ ላይ አግባብ ያላቸው ምላሾችም ተሰጥተዋል። ስለዚህ አቅማቸው በፈቀደ ሁሉ ለመሳተፍ ሁሉም ዝግጁነታቸውን የገለጹበትና ከዚህ ኢንቨስትመንት ባሻገር ደግሞ ከወቅታዊ ሁኔታው ላይ በተለይ በሚሊኒየም ቦንድ ዙሪያ ላይ አባይ ግድብን በተመለከተ ምን አስተዋጽኦ ልናደርግ እንችላለን የሚል ሰፊ ውይይት ተደርጎ ነበር። እዛውም እያለን አንዳንዱ በፕሌጅ መልኩ ለአባይ ግድብ አስተዋጽኦ ያደረገበት፣ አንዳንዱ ደግሞ ቦንዱን ለመግዛት ቃል የገባበት ሁኔታ ነው የተፈጠረው። መንግስት ኢትዮጵያኑና ትውልደ ኢትዮጵያኑን የልማት ተሳትፎ ወደ ኋላ የሚጎትቱ ጉድለቶችን ለማረም ዝግጁ መሆኑንም አብራርተዋል። የመንግስት አንዱ የትልቁ አጀንዳ በተመሳሳይ በዋሽንግተን ዲሲ በእድገትና ትራንስፎርሜሽን እቅዱ ላይ የተወያዩ ኢትዮጵያውያንና ትውልደ ኢትዮጵያውያን የሰጡትን አስተያየት ደግሞ ቀጥሎ እንከታተል። ትናንትናም የተዋጣለት ነበረ፣ ያው ስላልጨረስን ነበረ ትናንትናም። ምክንያቱም የተቃውሞቹ ሳይሆን እንደተነገረው የሴኩሪቲ ጉዳይ ነው የነበረው። የሀገሪቱ ህግ ሴኩሪቲ ትረት ከተደረገ መቆም መቀመጣችንም አስወጡን ማለት ነው። በእነሱ አይደለም ህዝቡ እነሱን ኢግኖር አድርጓቸው ነበር። ዛሬ ግን በቤታችን ኮርተን ጥያቄና መልስ በደንብ ተሰጥቶበት ስኬታችን ተዋጥቷል ብዬ አምናለሁ። እንደኔ እና በጣም ደስ ብሎኛል። የዛሬው ስሜት እንደውም ከትላንትናው የበለጠ ነው የሚመስለው። ምክንያቱም በእርግጥ የትላንትናው ቢሆን ተቋረጠ ለማለት እልባት ስላላገኘ ካልሆነ በስተቀር ዋናው ነገር የሚገባው ኢንፎርሜሽን ተላልፏል። ጥያቄና መልስ ላይ መድረስ ማለት ያን አስፈላጊ የሆነ ትምህርታዊ የሆነ መግለጫ ስለ ግሮስ ትራንስፎርሜሽን ፕላኑ ሙሉ በሙሉ ተላልፏል። ከዛ በተረፈ በተለያዩ ምክንያቶች መቋረጡ ለመዝጊያው ያህል ጥያቄ ለመመላለሱ ያህል እነሱም ተቃዋሚዎችም የፈለጉትን የሚናገሩበት መድረክ በገዛጃቸው ራሳቸው ናቸው የቆረጡት እና የሚያናደን ነገር ማሳረግ ያለ መኖሩ ነው እንጂ የሚያናድም አልነበረም። ግን የዛሬው ደግሞ ሞር በልህና በተጠናከረ ሁኔታ ምክንያቱም እየፈለከው የሚቀር ነገር ሁሉ ጊዜ ያጓጓሃል እና ያን ነገር ህዝቡ ሊሰማው እየፈለገ ሊያገኘው እየፈለገ የነበረን ሁኔታ ስለነበረ በዛ ምክንያት 8 ሰዓት ነው እዚህ ሰው የመጣው ከጧቱ ማለት ነው። በማይክሮፎን አልተነገረም፣ አናውንስ የተደረገ ነገር የለም። ግን ነገ እንቀጥላለን የሚለው ብቻ ስላለ ቤቱን የሚከለክለው ስለሌለ መጣን። በጥሩ ሁኔታ ይሄው ስብሰባችን ተከናወነ ማለት ነው። ስብሰባው እንዴት ነበረ? በጣም ጥሩ ደስ የሚል ነው። በጣም አስደሳች ነው። ከትናንትናው ዛሬ ሲታይ ደግሞ የበለጠ ስብሰባው እንዴት ነበር? በጣም ጥሩ ነበረ። ስኬታማ ነው። በተለይ አባይን በጣም አስደስቶናል። ውይይቱ ጠቃሚ ግንዛቤ ያገኙ ውይይቱ ጠቃሚ ግንዛቤ ያገኙ። እንግዲህ ለወደፊት እየተወያየን እንሰራለን ብዬ አምናለሁ። ዋሽንግተን ዲሲ የተካሄደው የኢትዮጵያውያንና ትውልደ ኢትዮጵያኑ ስብሰባ ተጠናቋል። አስተያየት ሰጪዎቹ እንዳረጋገጡት ከተሰጠው ማብራሪያ የተሻለ ግንዛቤ እንዳገኙና በአገራቸው ልማት ንቁ ተሳታፊ ለመሆን የሚጥሩ መሆኑን ነው ያረጋገጡት። ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት ለተጠናቀረው ዜና ተመስገን ገብረ ሕይወት ከዋሽንግተን ዲሲ።
ከዚሁ ጋር በተያያዘ በሰሜን አሜሪካ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን ለእድገትና ትራንስፎርሜሽን እቅድ ስኬታማነት እንደዚሁም ለሚሌኒየም ግድብ ግንባታ ያሳዩት አጋርነት እንዳስደሰታቸው ለኢትዮጵያ ሬዲዮና ቴሌቪዥን ድርጅት አስተያየታቸውን የሰጡ የአዲስ አበባ ነዋሪዎች ገለጹ። በዋሽንግተን የተካሄደውን ስብሰባ ለማደናቀፍ የጣሩ ወገኖች ሀሳብን በነጻነት የመግለጽ መብትን የሚጋፉ ሲሉም ተናግረዋል። ሰይድ አለሙ ዝርዝሩን አዘጋጅቷል። ያሳዩት ላይ የሚደረገው መልስ የነበረው እንደሰማው አብዛኛው ዲያስፖራ በዚህ ተግባር ላይ በሙሉ ለመሳተፍ ያደረገው መነቃነቅ የሚጠበቅ ቢሆንም ጥሩ ነው፣ ወቅታዊም ነው የሚለው። አሁን በውጭም ያሉትን ዲያስፖራ መንግስት የያዘው ማወያየት በጣም ጥሩ ነው። በዚህም ዙሪያ ላይ እነሱም የራሳቸውን ድርሻ መወጣት ይኖርባቸዋል። ስለዚህ የጋራ አድርገን ልንሰራው ልንገነባው ይገባል። በዜና ማውታር ሰምተናል። የተለያየ ነገር እናደርጋለን፣ ለሀገራችን የሚገባውን ነገር እናደርጋለን። በቃ ይሄ በተግባር መዋል አለበት። የነሱ ተነሳሽነት በጣም ደስ ይላል። ሁሉም ከየቦታው እየተረባረበ ስለሆነ በጣም ደስ ይላል። የሁሉም አስተሳሰብና አነሳሱ ኢትዮጵያዊነት እንዴት እንደሆነ እንዴት እንደሚተባበሩ ምናምን በቃ ሳይ በጣም ነው ደስ ያለኝ። የሚቃወም ያለ አይመስለኝም። እኔ ደስ ይለኛል። አሁን ኢትዮጵያ ማደግ ለኛ እኮ ከራብ መገላገል እኔ እጅግ በጣም ነው ደስ ያለኝ። ምንም ቢሆን ማንኛውም ሰው በተለያየ ሁኔታ ከሀገር ውጭም ቢሆን የሀገሩ ስሜት ሊጠፋ አይደለምና እዛም ሆኖ ደግሞ ይሄንን አጋጣሚ ተጠቅመው ለልማቱ የራሳቸውን ድርሻ የሚወጡበት እድልን በመፈጠሩ በጣም ጥሩ ነው ብዬ ነው የማስበው። ሀገሩም የሚያለሙ ሰዎች አጋር ቢሆኑልን ደስ ይለናል። አገር ምን አይሆንም ብሎ የሚቃወሙ ሰዎች ደግሞ የሀገር ፍላጎት አይደላቸው፣ የሀገር ደስታ አይደላቸው፣ ለሀገር እንዲለማ የማይፈልጉ ሰዎች ስለሆኑ ነው እንጂ የተወለዱባት እትብትን የተቀበሩባት እትብት ለማለት ስለአለኛ አይከፋል። ተከታትያለሁኝ። በጣም ሀገር ወዳድ እንደሆነ አውቃለሁኝ። ማለት በጣም አብዛኞቹ ለሀገራቸው እንትን እንደሚሉ አውቃለሁ። የሆነ ደስ የሚል ምላሽ አላቸው። እኔ ኢትዮጵያዎች ሁላ አልመሰሉኝም እንደዛ የሚያደርጉት ማለት ነው። ይሄ ለልማት ተብሎ እንደዚህ ሲደረግ ትንሽ ጥሩ አይደለም። እንትን ተሰዋስቦ ያለው የሰጡት አስተያየት ደስ ብሎኛል። ከነሱ የሚጠበቅ ነው ማለት ነው። ከዛ በላይ ከጉልበትም ከገንዘብም በህይወት ጉዳይም እንሰጣለን ብሎ መግለጫ ነበር የሰጡት። ያንን በማለታቸው እኔ በጣም ደስ ብሎኛል። ሁሉም ኢትዮጵያዊ አንድ ነው ማለት አይደለም። እዛ ውስጥ ቅጥረኛ ሊኖር ይችላል፣ ተላላኪ ሊኖር ይችላል፣ ሀገራዊ ስሜት የሌለው ሊኖር ይችላል። በአባይ ጉዳይ መቃወም እንጃ እኔ በጣም ነው ያናደደኝ። እኔ ለራሴ በኢትዮጵያዊነቴ እንዴት እንደኮራሁት በእነሱም አዝኛለሁ። ኢትዮጵያዊ ናቸው ለማለት ያዳግታል። ከኢትዮጵያ ውጪ በጣም ያደጉ ሀገሮች ተቃዋሚዎች እንደዛ በማድረጋቸው በጣም ትልቅ ስሜት ነው የተሰማኝ። ከፍቶኛል በበኩሌ። የውጭ ዜና ሎረን ባግቦ በቁጥጥር ስር ዋሉ። ኮትዲቯርን በፕሬዝዳንትነት የመሩት ሎረን ባግቦ በምርጫ ተወዳድረው የተሸነፉት የዛሬ 3 ወር ገደማ ነበር። ፕሬዝዳንቱ በምርጫ ቢሸነፉም ስልጣን አልለቅም በማለታቸው ሀገሪቱ ወደ እርስ በርስ ግጭት በማምራት ላይ ነበረች። የፈረንሳይ ልዩ ኃይል ነው ሎረን ባግቦን የያዛቸው። በዓለም አቀፍ ደረጃ አሸናፊነት እውቅና የተሰጣቸው የተመራጩ ፕሬዝዳንት ኦላሳን ኦታራ ኃይሎች ከፈረንሳይ ልዩ ኃይል ባግቦን ተረክቧል ሲል ሮይተርስ በዘገባው አስፍሯል። ጥረው ግረው ያፈሩት ሀብት ከአብራክ እንደተገኙ ልጆች ያሳሳል። መኖሪያ ቤቶች፣ ህንፃዎች፣ ፋብሪካዎች ለአደጋ እንዳይጋለጡ ከንጹህ መዳብ ነጥሮ በተፈበረከው በዩሮ ኬብል የኤሌክትሪክ ገመድና ኬብሎች ይጠቀሙ። ክህሎቱ ያለውን ባለሙያም ያማክሩ። ጥራት ከሌለው አደጋ አለው። የቢዝነስ ዜና ላይ ደርሰናል። በዚህ ዓመት በመጋቢት ወር ብቻ ወደ ውጭ ከተላኩ ቆዳና የቆዳ ውጤቶች ከ1 ሚሊዮን 265 ሺህ በላይ የአሜሪካን ዶላር ገቢ ተገኘ። ምርት ገበያ ለውጭ ገበያ የቀረበ የሊሙን ቡና በ1320 ብር በፈረሱላ ገበያቷል። ብሔራዊ ባንክ የላከልን መረጃዎች አሉ። በጸገነት ይልማ ይቀርባሉ። ባለፈው መጋቢት ወር ለውጭ ከቀረቡ የቆዳና ቆዳ ውጤቶች ከ11 ሚሊዮን የአሜሪካን ዶላር በላይ ገቢ መገኘቱን የኢትዮጵያ ቆዳ ኢንዱስትሪ ልማት ኢንስቲትዩት ያደረሰን መረጃ ያመለክታል። ኢንስቲትዩቱ ያደረሰን መረጃ በዝርዝር ስንመለከት እንግዲህ ገቢው የተገኘው በከፊል ካለቀለት ቆዳ 7 ሚሊዮን 221361 ዶላር፣ ካለቀለት ቆዳ 3 ሚሊዮን 35983 ዶላር፣ ከጫማ 1 ሚሊዮን 21500
$23 ከቆዳ እቃዎች $860 በጠቅላላው 11,279,726 የአሜሪካን ዶላር ገቢ ተገኝቷል። የተገኘው ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ65% ብልጫ አሳይቷል። የኢትዮጵያ ምርት ገበያ ወዳደረሰን ዕለታዊ የቡናና ሌሎች ምርቶች የግብይት ዋጋ ስንሸጋገር ዛሬ ለውጭ ገበያ የቀረበ የታጠበ የሊሙ 1320 ብር በሆነ ዋጋ በፈረሱላ ተገበያይቷል። ያልታጠበ የጅማ 1283 ብር በሆነ ዋጋ ተገበያይቷል። የታጠበ ልዩ ቡና ኮቸሬ 1404 ብር በሆነ ዋጋ ሲገበይ ድቡልቡል ነጭ ቦሎቄ ደግሞ 933 ብር ድብልቅ የወለጋ ሰሊጥ ደግሞ 1925 ብር በሆነ ዋጋ በኩንታል ምርት ገበያው ሲያገበያይ ይውላል። በመጨረሻም የኢትዮጵያ ብሔራዊ ባንክ ያደረሰንን ዕለታዊ የገንዘብ ምንዛሬ ዋጋ መረጃ ስንመለከት ዛሬ ሁሉም የግልና የመንግስት ባንኮች አንዱን የአሜሪካን ዶላር በ16 ብር ከ74 ሳንቲም ገዝተው በ17 ብር ከ07 ሳንቲም ሸጠዋል። ዩሮ በ24 ብር ከ12 ሳንቲም ተገዝቶ በ24 ብር ከ60 ሳንቲም ነው የተሸጠው። በመጨረሻም በዓለም አቀፍ ገበያ አንድ በርሜል ድፍድፍ ነዳጅ ዘይት 125.90 የአሜሪካን ዶላር እንደተሸጠ የኢትዮጵያ ነዳጅ ድርጅት ያደረሰን መረጃ ያመለክታል። ለምሽት የያዝናቸው አጫጭር የቢዝነስ መረጃዎችም እነዚሁ ናቸው። Nothing takes you closer. Sony Bravia 3D TV. Sony የሚሉ እቃ ያውቃሉ። Glorious. ወደ ሰዓቱ የስፖርት ዜናዎች እናመራለን። የአማራ ብሔራዊ ክልል የአርሶ አደሮች የባህል ስፖርት ውድድር በምዕራብ ጎጃም ዞን ቡሬ ከተማ ከትናንት በስቲያ በድምቀት ተጀመረ። 11 ዞኖችና 2 የከተማ አስተዳደሮች በተሳተፉበት ውድድር 411 ስፖርተኞች ተሳታፊ ሆነዋል። ደረሰ ያለው ከቡሬ ዘግበውን እስከ ዳር ታመነ ታቀርበዋለች። በውድድሩ 8 አይነት የባህል ስፖርቶች ተካተዋል። በርካታ የቡሬ ከተማ ስፖርት አፍቃሪ በተገኘበት ከትላንት በስቲያ ውድድሩ ሲጀመር የአማራ ክልል ስፖርት ኮሚሽን ኮሚሽነር አቶ ያያ አዲስ፣ የቡሬ ከተማ ምክትል ከንቲባ አቶ መስፍን አበጀና ሌሎችም ኃላፊዎች በክብር እንግድነት ተገኝተዋል። ስፖርት ለልማት ማምጫ ብቻ ሳይሆን የልማት ማሳያ ነው በማለት ክልሉ ለስፖርቱ እድገት ትኩረት እንደሰጠበት አቶ ያየ ተናግረዋል። የአባይ ሚሊኒየም ግድብ በደለል እንዳይሞላ የክልሉ አርሶ አደሮች ለአፈርና ለውሃ ጥበቃ ልዩ ትኩረት በሰጡበት ወቅት ውድድሩ መካሄዱ ልዩ ትኩረት ያሰጠዋል ተብሏል። በመክፈቻው በገና ጨዋታ ሰሜን ሸዋ ደቡብ ወሎን 1-0 አሸንፏል። ከ48 እስከ 52 ኪሎ ግራም የትግል ውድድርን ምዕራብ ጎጃም በሐኪም ውሳኔ አሸንፏል። ትላንት በተካሄደው የገና ጨዋታ አዊ ከሰሜን ጎንደር 0-0፣ ምዕራብ ጎጃም ከኦሮሚያ ዞን 1-1 በሆነ ውጤት ሲለያዩ ምስራቅ ጎጃም ደቡብ ጎንደርን 4-2፣ ዋግምራ ጎንደር ከተማን 4-1 አሸንፏል። በትግል ከ48 እስከ 52 ኪሎ ግራም ደቡብ ጎንደርና ምስራቅ ጎጃም ተጋጣሚዎቻቸውን ረድተዋል። በወንዶችና በሴቶች የቡናሻ ውድድር በሁለት ምድብ የተካሄደ ሲሆን የገበጣ ደግሞ በአራት ምድብ ተከናውኗል። ውድድሩ የፊታችን እሁድ ፍጻሜውን ያገኛል። የ2012 ኦሎምፒክ የማጣሪያ ጨዋታዎች ቅዳሜና እሁድ በተለያዩ የአፍሪካ ከተሞች ተካሂደዋል። ጋናና ካሜሮን ከወዲሁ ከማጣሪያው ውጪ መሆናቸው አነጋጋሪ ሆኗል። እምነጽዮን ሙሴ ጋና በፊፋ የደረጃ ሰንጠረዥ ከአፍሪካ ቀዳሚዋ ሀገር ናት። የ2012 የለንደን ኦሎምፒክ ተሳታፊ ሀገራትን የሚለየውን የማጣሪያ የመልስ ጨዋታ ለማድረግ ወደ ሱዳን ካርቱም አቅንታ የነበረችው ጋና 1-1 ተለያይታለች። አክራ ላይ ባደረጉት የመጀመሪያ ጨዋታ ጋና 1-0 መሸነፏ ይታወሳል። በአጠቃላይ ውጤትም 2-1 ተረታ ከማጣሪያ ውጪ ሆናለች። ከአፍሪካ 5ኛ ደረጃን የያዘችው ካሜሮን በታንዛኒያ ተሸንፋ ከማጣሪያ ውጪ የሆነች ሌላዋ ሀገር ናት። ካሜሮንና ታንዛኒያ በአጠቃላይ ውጤት እኩል በመሆናቸው ኃላፊው ሀገር የተለየው በመለያ ምት ነው። ከአፍሪካ የተሻለ ደረጃ ያላቸው ጋናና ካሜሮን በጊዜ ከማጣሪያ ውጪ መሆናቸው ትኩረትን ስቧል። አልጄሪያ ወደ ማዳጋስካር ተጉዛ አንታናናሪቮ ላይ 1-0 አሸንፋለች። በመጀመሪያ ጨዋታ 3-0 በማሸነፏ በድምሩ በ4-0 ውጤት አልጄሪያ ወደ ቀጣይ ዙር ያለፈች ሀገር ሆናለች። ደቡብ አፍሪካና ሊቢያ በማሊ ባማኮ ከተማ ባደረጉት የመልስ ጨዋታ 0-0 ተለያይተዋል። በሜዳዋ 4-2 ያሸነፈችው ደቡብ አፍሪካ አልፋለች። ሞሮኮ ሞዛምቢክን 4-2፣ ቱኒዚያ ማላዊን 3-0፣ ዲሞክራቲክ ኮንጎ ቡርኪና ፋሶን 5-2፣ ናይጄሪያ ኢኳቶሪያል ጊኒን 9-1፣ ጋቦን ስዋዚላንድን 4-1፣ ግብጽ ቦትስዋናን 3-2 በአጠቃላይ ውጤት በማሸነፍ ከዙሩ ያለፉ ሀገሮች ሆነዋል። ምሽት 4:30 ላይ በሀገር ውስጥና በውጭ ስፖርታዊ ክንዋኔዎች ብቅ እንላለን። ተመሳሳይ የስፖርት ዜናዎች እነዚህ ናቸው። አመሰግናለሁ ፍቅር። የሰዓቱን ዜና በዚህ ፈጸምን። ጤና ይስጥልኝ።